እውነተኛ ጓደኝነት ውድ ስጦታ ነው። እውነተኛ ጓደኞችን አግኝተህ ከያዝካቸው በሕይወት ውስጥ ትልቅ ዋጋ እንዳላቸው እወቅ። የእውነተኛ ጓደኛ መለኪያ ሚስጥሮች። ሰላም ውድ ተመልካቾቼ፣ ወደ ቻናሌ እንኳን በደህና መጣችሁ። ዛሬ በጣም ጠቃሚና ለብዙዎቻችን ትልቅ ትርጉም ባለው ርዕስ ላይ እናተኩራለን። ይኸውም እውነተኛ ጓደኛን እንዴት መለየት እንደምንችል ነው። ጓደኝነት በሕይወታችን ውስጥ ትልቅ ቦታ የሚሰጠው ነገር ነው። የደስታችን ተካፋይ፣ የሐዘናችን መጋሪያ፣ የእምነት ባንካችንና የድጋፍ ምሰሶቻችን ናቸው። ነገር ግን እውነተኛ ጓደኛ ማግኘት ቀላል አይደለም። ብዙ ጊዜ በውሸት ጓደኞች ተከበን ራሳችንን እንጎዳለን። ስለዚህ እውነተኛ ጓደኛን እንዴት መለየት እንችላለን? ዛሬ ቁልፍ የሆኑ መለኪያዎችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ይህ ኢንፎ መረጃ ቲዩብ ነው። እውነተኛ ጓደኝነት ምን ማለት ነው? እውነተኛ ጓደኝነት ማለት በመከባበር፣ በመተማመን፣ በታማኝነትና በጋራ መረዳዳት ላይ የተመሰረተ ግንኙነት ነው። ላንተ ከልቡ የሚጨነቅ፣ ስህተትህን ሲያይ የሚመክርህ፣ በድክመትህ የማይደሰትና ሁሌም መልካሙን ሁሌ የሚመኝልህ ጓደኛ ማለት ነው። መተማመን። እውነተኛ ጓደኛ የምትተማመንበት ሰው ነው። ያለምንም ፍርሃት ሚስጥርን የምታዋየው፣ ደስታህንና ሐዘንን የምታጋራው ሰው ነው። ቃሉን የሚጠብቅና በገባው ቃል የሚኖር ነው። ታማኝነት። እውነተኛ ጓደኛ ሁልጊዜ እውነቱን ይነግርሃል። እውነቱ ሊያሳምን ቢችልም እንኳን ለአንተ ያለውን ፍቅርና አሳቢነት ስለሚያውቅ እውነቱን ከመናገር ወደ ኋላ አይልም። መከባበር። እውነተኛ ጓደኛ አስተያየትህን፣ እምነትህንና ማንነትህን ያከብራል። በአንተ ላይ አይፈርድም ወይም አያሳንስህም። ልዩነትህን ይቀበላል። እስቲ አሁን ደግሞ እውነተኛ ጓደኛን በምን መለኪያዎች መለየት እንደምንችል እንመልከት። አንደኛ፣ በችግር ጊዜ የሚደርስልህ። እውነተኛ ጓደኛ በችግርህ ጊዜ ካንተ ጋር የሚቆም ነው። በደስታህ ጊዜ አብሮህ እንደሚደሰተው ሁሉ በሐዘንህም ጊዜ ያጽናናሃል፣ መፍትሄ እንድታገኝ ይረዳሃል፣ የሚያስፈልግህን ሁሉ ድጋፍ ይሰጥሃል። ስህተትን ሲያይ የሚመክርህ። እውነተኛ ጓደኛ ስህተትን ሲያይ በቁጣ ከመፍረድ ይልቅ በረጋ መንፈስ ይመክርሃል። ከስህተትህ እንድትማርና የተሻለ ሰው እንድትሆን ይፈልጋል። ምክሩ ገንቢ እንጂ አፍራሽ አይደለም። በስኬትህ የሚደሰት። እውነተኛ ጓደኛ በስኬትህ የሚቀና ሳይሆን ከልቡ የሚደሰትልህ ነው። ስኬትህን እንደ ራሱ ስኬት ቆጥሮ ያከብርሃል። ሁሌም ላንተ ጊዜ የሚኖረው። ምንም ያህል ቢዚ ቢሆን እውነተኛ ጓደኛ ላንተ ጊዜ ይመድባል፣ ሁኔታህን ይረዳል፣ ነገር ግን ግንኙነታችሁን ለማጠናከር ጥረት ያደርጋል። እውነተኛ ጓደኛ ያለምንም ምክንያት የሚወድህ ሰው ነው። ምንም ብትሆን ወይም ምንም ብታደርግ ፍቅሩ አይቀየርም።
የውሸት ጓደኛሞችን እንዴት መለየት ይቻላል? አሁን ደግሞ የውሸት ጓደኛሞችን እንዴት መለየት እንደምንችል እንመልከት። የውሸት ጓደኛ ስለ ራሱ ጥቅም ብቻ ያስባል። ካንተ የሚፈልገውን ነገር ሲያገኝ ይርቅሃል። ምቀኝነት። የውሸት ጓደኛ በስኬትህ ይቀናል። የውሸት ጓደኛ ለሌሎች ሰዎች ሐሜት ያወራል። ስላንተም እንደሚያወራ እርግጠኛ ሁን። አለመተማመን። በውሸት ጓደኛ ላይ መተማመን አትችልም። ሚስጥርህ ለሌሎች ያወራል። እውነተኛ ጓደኝነት ውድ ስጦታ ነው። እውነተኛ ጓደኞችን አግኝተህ ከያዝካቸው በሕይወት ውስጥ ትልቅ ዋጋ እንዳላቸው እወቅ። ጓደኛ ከመምረጥህ በፊት በጥንቃቄ አስብ። ምክንያቱም ጓደኝነት የሕይወት ጉዞህን ሊያሳምርልህም ሊያስከፋብህም ይችላልና። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ጠቃሚ እንደነበር ተስፋ አደርጋለሁ። አስተያየታችሁና ጥያቄያችሁን ከታች ባለው የኮሜንት መስጫው ላይ አስቀምጡልኝ። ቻናሌን ሰብስክራይብ ያድርጉ። ሌሎች ጠቃሚ ቪዲዮዎችን የሚመልከቱ። ሰላም። ይህ ኢንፎ መረጃ ቲዩብ ነው።